ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እህል ውሃንና ሌሎች የምለቃቸውን ፊልሞች መከታተል ትችላላችሁ። አብራችሁን ቆዩ። ፊዳን በሐዘን ተሞልታ ትናገራለች። ይህንን ቀን እንዴት ልረሳው እችላለሁ? በህይወቴ በጣም የተደሰትኩበት ቀን ነበርኩ። ይህንን ከተናገረች በኋላም ወደ ኋላ ማስታወስ ትጀምራለች። አልጋዋ ላይ ቁጭ ብላ ነጃት ከሞተባት በኋላ በሐዘን ተሞልታ አብረው የተነሱትን ፎቶ እያየች ነው። ውዴ ድምፅህን መስማት አልቻልኩም፣ አንተን መጠበቅ አልቻልኩም። የእንጀራ እናቷም ወደ እሷ መታ ትናገራለች። እንደዚህ አትበይ፣ ከሙታኖች ጋር ማውራትሽን አቁሚ። ፊዳንም ሆድ እየባሳት ትናገራለች። እኔም የዛን ቀን በሞትኩኝ ነበረ። ልጄና ባለቤቴ የሞቱ ቀን በሞትኩኝ ነበር። የእውነት አንቺ ልጅ ይበቃሻል። በቃ አንድ ቀንም ቢሆን እነዚህ ሙቶች በሰላም አልተውሻቸውም። ይሄንን ፎቶ ልቀቂው፣ አትውሰጅብኝ ከኔ እባክሽን ተይ። ለእኔ ፎቶቸው ብቻ ነው ያለኝ፣ እባክሽን አትውሰጂው። የእንጀራ እናቷ ስትታገላት አባቷ በሐዘን እየተመለከተ ነበር። በመጨረሻም አንድ ፎቶ ሲወድቅ ወደ መሬት ላይ ተመለከተ። ፎቶውንም ወስዳ አቃጠለችው። ችብድ የሆነች ልጅ ይህን ፎቶ ይዛ እስከ መቃብር ልትገባ ነው እንዴ? ማትረባ። አባቷ በሩን ቆልፋባት ነበርና ፎቶው ከተቃጠለ በኋላ በሩን ከፈተላት። የት ነው ያለችው? የት ነች? የሮጠች ቦታው ላይ በደረሰች ጊዜ ፎቶዎቹ እየነደዱ ነው። እሳት ውስጥ ለማውጣትም ስትታገል የእንጀራ እናቷም ትይዛታለች። ረዥም ትግል ካደረገች በኋላም ፊዳን አዝና አልጋዋ ላይ ተጠቅልላ በተኛችበት አባቷ መሬት ላይ የወደቀውን ፎቶ ለእንጀራ እናቷ ሳያሳይ ለሷ ወስዶ ይሰጣታል። ይሄንን እንዴት ልታስቀረው ቻልክ? ዝም በይ፣ ድምፅሽን እንዳትሰሙ ዝም በይ። መሬት ላይ ወድቆባት ነበር እናም አላየችውም። ፊዳን እዛው ቆማ ይሄንን እያሰበች ነው። ሐሳቧን መለስ ብላ ትናገራለች። ይሄንን ፎቶ አሳየውና ትዝተው እንዲመለስ አደርገዋለሁ። ሁሉንም ነገር አንድ ባንድ ታስታውሳለህ፣ ፍቅራችንንም ሳይቀር። በሌላ በኩል ዘሪንና ሰልማን መንገድ ላይ ተገናኙ። ሰልማን እንዴት ነሽ አክስቴ? ሁሉም ነገር ሰላም ነው? ሁሉም ነገር ሰላም ነው የኔ ልጅ። ምን አዲስ ነገር አለ? እዚህ ጋር ለማውራት አይመችም። የሆነ ቦታ ቁጭ እንበልና እናውራ። በሌላ በኩል አሲያ መርት የቀጠራት ቦታ ላይ ስለዘገየ በጣም ተናዳለች። ተረጋጊ አሲያ ተረጋጊ እባክሽን፣ መጥፎ ነገሮችን አትናገሪ እባክሽ። በሌላ በኩል መርት እየተጣደፈ አሲያ ያለችበት ቦታ እየደረሰ ነው። አሲያ ጋር ለመድረስ በሚሞክርበት ጊዜም ስልክ ተደወለለት። አቤት አክስቴ አይሲ፣ እንዴት ነህ የኔ ልጅ? ደህና ነኝ አክስቴ አይሲ፣ አመሰግናለሁ። የተፈጠረ ነገር አለ እንዴ? ምን ነው ደውለሽልኝ አታውቂም ነበር? ዛሬ ደወልሽ? ትናንትና ከአሲያ ጋር ነበርኩኝ። እናም ስለ አንዳንድ ነገሮች ልነግርህ የደወልኩት። ንገሪኝ አክስቴ፣ እያዳመጥኩሽ ነው። ይኸውልህ መርት፣ ወዲያውኑ እንዳወቅኩኝ የደወልኩልህ። ማለቴ ስለ አድናንና ስለ አሲያን ማወራው። እንደነገርኩህ አቶ አድናን በጣም ጥሩ አለቃ ነው። ትናንትና የደም ግፊቱ ሲወርድ እሷ ቦታው ላይ በመገኘቷ ወደ ሆስፒታል ይዘው ሄዳ ነበረ። እናም እስከሚነቃ ድረስ ካልጋው አጠገብ አልተለየችም። ይገርምሃል እያለች ስትናገርም መርት በጣም እየተናደደ ነው። ይህንን ደግሞ ላንተ አልነገረችም። አለቃዋ ለእሱ አስፈላጊ ሰው ነው። የምትናገሪው ነገር ገብቶኛል። ይኸውልህ መርት፣ አቶ አድናን በጣም ሀብታም ነው እና ደግሞ በጣም ጨዋ ሰው። አሲያ ያደረገችለትን መልካምነት ደግሞ መቼም ቢሆን አይረሳውም። እሺ ገብቶኛል። በቃ ለማንኛውም እንድታውቅ ፈልጌ ነው። መልካም ቀን ይሆንልህ። መርት ስልኩን ከዘጋው በኋላ አሲያን ከርቀት እየተመለከታትም ንዴቱን መቆጣጠር ያቅተዋል። በሌላ በኩል ፊዳን የቶብራክን ትዝታ ይመልስለታል ያለችውን ፎቶ ለማምጣት በፍጥነት አባቷ ቤት ደረሰች። በሩንም በኃይል ስታንኳኳ የእንጀራ እናቷ ከፈተችላት። አቤት ፊዳን፣ በኃይል እኮ ነው በሩን ያንኳኳሽው። ፊዳን ግን ምንም ሳትመልስላት በፍጥነት ወደ መኝታ ቤቷ ገባች። አልጋዋ ስር የደበቀችውንም ፎቶ ብድግ አድርጋ ትመለከት ጀመር። ፎቶውንም እቅፍ እያደረገች ካየች በኋላ ወደ ቦርሳዋ ትከታለች። ምንድነው የተፈጠረው አንቺ ልጅ? ፊዳን አልመለሰችላትም። መልሽልኝ እንጂ አብደሻል እንዴ? አትናገሪም? አሁን ቸኩያለሁ፣ ሌላ ጊዜ እነግርሻለሁ፣ በቃቸው። ፊዳን ከግቢ ከወጣች በኋላ ትናገራለች። ይሄንን ፎቶ ሲያዩ በእርግጠኝነት ያለፈውን ጊዜ ያስታውሳል። ስለ ሁሉም ነገር ያስታውሳል። በሌላ በኩል አሲያ አሁንም ቢሆን እየጠበቀችው ነው። መርትም ከርቀት ሆኖ እየተመለከታት እናቷ የነገረችውን ነገር እያስታወሰ ነው። ወደ እሷ ለመሄድ ካሰበ በኋላ መርት ራሱን መቆጣጠር እያቃተው ወደ ኋላ ተመልሶ ሄደ። ዞሮ በሚሄድበት ጊዜም አሲያ ተመለከተችው። መርት እያለችም በፍጥነት ትከተለው ጀመር። በሌላ በኩል ቶብራክ አሁንም ቢሆን የማንነቱ ነገር አሳስቦት ቁጭ እንዳለ ነው። አንድ መጽሐፍም ካወረደ በኋላ ይናገራል። ይሄንን የእውነት እኔ ነኝ የገዛሁት? እንዴት ስላነበብኩት ወይም ስለጻፍኩት ነገር አላስታውስም። አይምሮዬ ልክ እንደዚህ ገጽ ባዶ ነው። እዛው ቁጭ ባለበትም የአንዲት ሴት ድምፅ
በተደጋጋሚ እየመጣበት ነው። ፊቷን ነው እንጂ ማያየው። ቶፕራክ እጇንም ሆነ ሌላውን ሰውነቷን ይመለከታል። የዚህችን ሴት ማንነት ለመለየት በጣም ሙከራ እያደረገ ነው። ቶፕራክ ለማስታወስ ቢሞክርም ምንም ነገር አልመጣለትም። ሌላ በኩል መርት በንዴት ተሞልቶ ሱቁ ደረሰ። እቃውን ሁሉ እየደበደበም የሚሆነው ነገር ይጠፋበታል። ወንበሩንም እያነሳ ወደ መሬት ይጥለዋል። ወንበሩ ወደ አስፓልቱ በወጣበት ጊዜ ማሲያ ደረሰች። እየደነገጠችም ወንበሩን አንስታ ወደ መርት በምትጠጋበት ጊዜ መርት በጭራሽ ጥሩ ሁኔታ ላይ አይደለም ያለው። መርት የሆነ ነገር ተፈጥሯል እንዴ? ምንድነው የሆንከው? ለምንድነው ሳታገኘኝ የተመለስከው? መልስልኝ እንጂ ምንድነው የተፈጠረው? መልስልኝ መርት። መርትም በሚያስፈራ ሁኔታ ውስጥ ሆኖ ወደሷ እየተጠጋ ይናገራል። ምንም የሚወራ ነገር የለም። ለምንድነው የማትነግረኝ? ንገረኝ አሲያ፣ ልብሽን እሰብረዋለሁ። አይ ወዴትም መሄድ አትችልም፣ ንገረኝ። እንደዚህ በመሆን መጀመሪያውንም ቢሆን ልቤን እየሰበርከው ነው። እሺ እየሰማሁሽ ነው። ምንድነው የምትይኝ? ለምንድነው ያላገኘኝ? ንገረኝ እስኪ። ስለ አለቃዬ ስለ አቶ አድናን ነው እንዴ? ሰውየው የልብ ታማሚ ነው እና ልቡን ታመመ። መኪናው ማቆሚያ ውስጥ ብቻውን ነበር። እናም ምን እሱን ወደ ሆስፒታል መውሰድ ነበረብኝ። ምን ላድርግሽ? እንዳልደውልልህም ስልኬን የሆነ ቦታ ላይ ጣልኩት። ለዛ ነው እኔን ማግኘት ያልቻልሽው? አሲያ፣ ይሄ ሰበብ ሊሆን አይችልም። ልትደውይልኝ ይገባ ነበር። ነገር ግን እኔ አድርጌዋለሁ። ከነርሱ አንዷን ጠይቄ ወደ አንተ ደወልኩልህ። እናትህ ነበረች ያነሳችው። አየህ አይደል? እናትህ አልነገረችህም። መርትም የዚህን ጊዜ ይረጋጋል። የተፈጠረውን ነገርም ወደ ኋላ ማስታወስ ጀመረ። መርት ከሻወር እየወጣም እናቱን ክፍል ውስጥ ያገኛታል። ከማን ጋር እያወራሽ ነበር? አይ ልጄ፣ የተሳሳተ ቁጥር ነው። መርትም ከሐሳቡ ሲመለስ አሲያ እያወራች ነው። ምንም አላወራችኝም ነበር። በቶሎ ነው ስልኩን የዘጋችው። እናቴ እንደዚህ ያደረገች እንበል፣ አንቺ ግን የዛን ሰውዬ እጅ ይዘሽ ነበር። ምን ማድረግ ነበረብኝ መርት? ነገር ግን ሰውየው ምንም ነገር አላሰበም እኮ። አቶ አድናን እንደዛ አይነት ሰው አይደለም። እርዳታዬ ደግሞ ያስፈልገው ነበር። እባክህን መርት፣ እኔን ተረደኝ። እኔ አንተን በጣም ነው የምወድህ። አሲያ፣ ያንን ሰውዬ እኔ በጭራሽ አልወደድኩትም። ይሄንን ስራ ከጀመርሽው ቆይ ስንት ቀን ሆኖሻል? እንደዚህ አይነት መጥፎ ነገሮች እየተፈጠሩ ነው ያሉት። የእውነት አንቺ እኔን የምትወጂኝ ከሆነ ያንን ስራ ትለቂያለሽ። አሲያ በጣም ደንግጣም አይኗ ይፈጣል። በሌላ በኩል አድናን አንድ ጌጥ እጁ ላይ ይዞ ስልክ ይደውላል። አንዴ ወደዚህ ልትመጪ ትችያለሽ? አቤት አቶ አድናን፣ ይሄንን ሀብሉ ሰጅና ወደ ሼሪፍ ጋር እንዲሄድ አድርጉ። አልማዝና ሌሎች ጌጣጌጦችም ይጨመሩበት። እናም ለልዩ ነገር እንደሆነም ንገሪው። እሺ እንደዛ አደርጋለሁ አቶ አድናን። አሲያ የተናገረችውንም ያስታውሳል። እንደ እውነቱ ከሆነ ካንተ ጋር የተገናኘ ነው በአጋጣሚ ነበር። አድናንም በአጋጣሚ አላምንም ብሎ እንዳላት እያስታወሰ ፈገግ እያለ ነው። በሌላ በኩል ፊዳን ፎቶውን ይዛ በፍጥነት እየተራመደች ባለችበት ሴና ይደወለችላት። አቤት እህቴ፣ ይገርምሻል እቃዎቹን አገኘሁኝ እኮ ፊዳን። እናም ወደ ሱቁ እየሄድኩኝ ነው። አንቺ የት ነሽ? ዘሪን ደወለችልሽ እንዴ? አዎ ደውላልኛለች። ስላንቺ ተጨንቄያለሁ ነው የምትለው። ፊዳንን ከቅርብ ርቀት ሆኖ አንድ ሰው እየተከታተላት ነው። ፊዳንም ፎቶ ያለበትን ቦርሳዋን ከደረቷ ጋር አጣብቃ ይዛለች። እና ምን አለችሽ? እቤት ወዲያውኑ ገብተሽ እንደወጣሽ ተናገረች። አባትሽን እንኳን እንዳላየሽውም ነግረኛለች። ንገሪኝ እስኪ፣ የሆነ ነገር ተፈጥሯል እንዴ? ምንም አልተፈጠረም። ለማንኛውም ታሪኩ ረዥም ነው፣ በኋላ ላይ ነግርሻለሁ። ውይ ጓደኛዬ፣ የማወቅ ጉጉት እኮ አለኝ። እባክሽን ንገሪኝ። ከነጃት ጋር የተነሳ ነው ፎቶ ነበር አይደል? እሱን ለመውሰድ ነው የሄድኩት። ደግሞ ፎቶ ምን ያደርግልሻል? ምን ልታደርጊ ነው? ስላለፈው ጊዜ እንዲያስታውስ ላሳየው። የእውነት እንደዛ ልታደርጊ ነው? አዎ ላደርግ ነው። እርግጠኛ ነኝ ነጃት ፎቶውን ሲያዩ ሁሉን ነገር ያስታውሳል። ልጁ አሁንም ቢሆን እየተከታተላት ነው እና ነጃት ቢሆንስ? እንደዛ ነው የሚመስለኝ። ይኸውልሽ ጓደኛዬ፣ እባክሽ እንደሱ አታድርጊ። እኔንም ቢሆን በተሳሳተ መንገድ አትረጅኝ። ነገር ግን በቃ ተስፋ ቁረጪ። ነገሮች ባልሆነ አቅጣጫ ከሄዱ ትበሳጫለሽ። ለማንኛውም በኋላ እንገናኛለን። ቸው በቃ። እየተከታተላት የነበረው ሰውም አስፓልት ተሻግሮ ከኋላዋ መሄድ ጀመረ። በሌላ በኩል አይዳን ወደ ያልጅን ቤት ሄዳለች። ቤቱንም በመጸየፍ እየተመለከተችው ነው። ያልጅንም ይናገራል። ወይዘሮ አይዳን፣ ቆይ ምን እየሆነ ነው ያለው? የአንቺ መኖሪያ ቤትና የኔ መኖሪያ ቤት በጭራሽ አይገናኝም። አንቺ በእርግጥ እንደ ንግስት መኖርን ተላምደሽዋል እና ምቾት እንዲሰማሽ ባለማድረጌ በጣም አዝናለሁ። ነገር ግን ማድረግ የምችለው ይሄንን ብቻ ነው። አየሽ አይደለ? ነገር ግን አንቺ ቃልሽን ብትጠብቂ ኖሮ እኔም እንደ ንጉስ እኖር ነበረ። አንቺ ግን እኔን ለብቻ የተውሽኝ። ያደረግሽብኝን ነገር ይቅር ልልሽ የምችለው የሲንን ወደ እኔ ስታመጫት ብቻ ነው። አለበለዚያ ግን እንደምትከፊ እምልልሻለሁ። እና ምን ትያለሽ? ንገሪኝ እስኪ። ካሪማን ወደ ለንደን ሄዳለች እና ይዛት ትመጣለች። እስር ቤት ውስጥ ምን እንደጎደኝ ታውቂያለሽ? ምንድነው እሱ? ከየሴ መለየቴ።
ወይም ደግሞ ስለሷ ሳላስብ አንድ ቀን እንኳን አለማደሬ። አሁን ስትናገር ለሰማ ሰው በመካከላችሁ ትልቅ ፍቅር እንዳለ ይሰማዋል። ነገር ግን ያቺ ሴት እንዳለህ እንኳን በጭራሽ አታውቅም። አይዳን፣ ይህንን ማድረግ ያንቺ ስራ ነው። እንደዛ ታደርጊያለሽ። ነገርኩሽ። በህይወቴ ካደረግኳቸው ነገሮች ጥሩ ነገሩ ምን እንደሆነ ታውቂያለሽ? ምንድን ነው? እነዛ ሰነዶች እጄ ላይ መኖራቸው። ካልሆነ ግን እኔን አትመለከችኝም ነበር። አየሽ። ነገር ግን ያ ሰነድ እጄ ላይ ስላለ በመጨረሻም ቢሆን ግቤን አሳካለሁ። እናም ከፍቅሬ ጋር እገናኛለሁ። በሌላ በኩል ፊዳን እየተጓዘች ባለችበት እየተከተላት ያለው ሰው ቦርሳዋን ይቀማት ጀመር። እሷም ትታገላለች። ቦርሳዬን ልቀቀው፣ ልቀቀው! አንድ ሰውም ፊዳንን ለማገዝ ሲሞክር ከግድግዳው ጋር አጋጭቶት የፊዳንን ቦርሳ ታግሏት ይዞባት ሄደ። ፊዳንም ቦርሳዋን ሲቀማት መሬት ላይ ወደቀች። እንደምንም ብላ ተነስታ ቦርሳዬን መልስ እያለችም ትከተለው ጀመር። ውድ የቻናሌ ቤተሰቦች የዛሬው ይህንን ይመስል ነበር። በቀጣይ ፊዳን ቦርሳውን አግኝታ ለቶፕራክም አሳይተው ፎቶውን ትዝተው ይመለስለት ይሆን ወይስ ደግሞ ምን ይፈጠር ይሆን የሚለውን ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን መከታተል ትችላላችሁ። ሰናይ ጊዜ